አረንጓዴ አሻራ ልማት ፕሮግራም የተፈጥሮና የማህበረሰብ ግንኙነት በየተዛባ በመሆኑ ምክንያት ደንን አላግባብ በመጠቀማችን አፈርና ውሃን በሚገባው መንገድ ባለማስተዳደራችን ምድራችን በከፍተኛ ደረጃ ተራቁታለች። ምድራችን መራቆቷ ብቻ ሳይሆን የተራቆተው መሬት፣ ውሃ፣ ደን መልሶ ለዜጎች ለሰዎች ኑሮ የማይመች ሁኔታ ፈጥሯል። በዚህ ምክንያት የምርታማነት በከፍተኛ ደረጃ እንዲቀንስ በየዘመናቱ አድርጓል። የባህር ዳር ከተማ አስተዳደር ባለፈው ዓመት የበጎ ፈቃድ አገልግሎትን በክረምት ሲያስጀምር ወደ 17 የሚደርሱ ዋና ተግባራትን የፈጸምን ቢሆንም በዋነኝነት ግን የአረንጓዴ አሻራን በሚሊዮኖች የሚደርሱ ችግኞችን በመትከል በመንከባከብና በማጽደቅ ለአቅመ ደካሞችና ደጋፊ ጧሪ ለሌላቸው ወገኖቻችን አዲስ ቤት በመስራት አዲስ አሮጌውን በመጠገን የተሻለ የአኗኗር ሁኔታ እንዲኖራቸው ለማድረግ ስራ ተሰርቷል። የበጎ ፈቃድ አገልግሎት በሀገራችንና በክልላችን በማህበራዊ መስተጋብር ውስጥ ከጥንት ጀምሮ የነበረ ከባህላዊና ማህበረሰባዊ ተቋም ውስጥ የዳበረ የጎለበተ ታላቅ እሴት ነው። በአትክልትና ፍራፍሬን ለእንስሳትም ለደን ውጤቶችን ወይ ለፋብሪካ የሚሆኑትን ደኖች በከፍተኛ ደረጃ እየተከልን እንገኛለን። በዚህ በጀት ዓመት በዚህ ክረምት ከ1.7 ቢሊዮን በላይ ችግኝ በተለያዩ በክልላችን አካባቢዎች የሚተከሉ ይሆናል። ዛሬ ደግሞ በጎነት ለኢትዮጵያ ከፍታ የሚለው መርሃችን አካል የሆነው የማዕድ ማጋራት አስጀምረናል። የ2018 የበጎ ፈቃድ አገልግሎት እንደ ከተማ አስተዳደር በመቶዎች የሚቆጠሩ ቤቶችን እኛ እንግዲህ እስከ 230 ቤቶችን አዲስ ሰርተን እንሰጣለን ብለን አቅደናል። ይህን በማህበረሰብ ውስጥ የሚታዩ ማህበራዊ፣ ኢኮኖሚያዊ ክፍተቶችን በንቃት እንዲሞሉ ከማድረጉ ባለፈ እርስ በርስ ግንኙነታችን ውስጥ የሰላም የህብረ ብሔራዊ አንድነትና የመረዳዳት ባህል እንዲዳብሩ በማድረግ ረገድም ሚናው የጎላ ነው። በከተማ ውስጥ የሚኖሩ አቅመ ደካሞች ራሳቸውን ለማስተዳደር ቤተሰባቸውን ለመምራት የሚያስችል ገቢ የሌላቸውን ወንድም እህቶች፣ አባቶች፣ እናቶች ማህበረሰቡ የበለጠ እንዲደግፋቸው ለማድረግ አርአያ የሚሆን ስራ በዛሬው ዕለትም አከናውነናል። ከችግኝ መትከል ወጥተን ሌሎችንም ተግባራት ዛሬ እንፈጽማለን። የቤት ግንባታ የማስጀመር ስራ እንፈጽማለን። በ2017 ዓ.ም የክረምት በጎ ፈቃድ ስራን በማላቅ ወደ ባህል ማሻገር የሚል እቅድ አቅደን በሰራነው ስራ አመርቂ ውጤት አስመዝግበናል። በመላ ክልላችን ይህን ተግባር ተጠናክሮ መቀጠል አለበት። ሌሎችም ተግባራት በአካባቢ ጥበቃ፣ በደን ልገሳ እና የማዕድ ማጋራትን በሰፊው በዓመቱን በሙሉ የሰራንበት ሁኔታ ተፈጥሯል። ይህ የክረምት ወራት የበጎ ፈቃድ አገልግሎት መርሃ ግብር በጎነት ለኢትዮጵያ በሚል መሪ ቃል ወጣቶችን፣ ሴቶችን፣ ታዳጊ ህፃናትን፣ ተቋማትና አደረጃጀቶችን በስፋት በማንቀሳቀስ ማህበረሰቡን ተጠቃሚ ለማድረግ እና በዜጎች መካከል ያለውን ህብረ ብሔራዊ አንድነት ይበልጥ ለማጠናከር ታልሞ ይተገበራል።